ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮም የሚሆነው በ2018 ዓመተ ምህረት ሲኦሲ ለምትፈተኑ ተማሪዎችን ይመለከታል። ትናንትና እንደሚታወቀው ከትምህርት ሚኒስቴር አይዲ ነምበር ተልኮልን ነበር እና ሲኦሲ ለመፈተን ሬጂስተር አድርጉ ተብለን ነበር። ነገር ግን አብዛኞቻችሁ የተሳሳተ አይዲ ነምበር ተሰጥቷችኋል። ያንን አይዲ ነምበር ተሰጥቷችሁ ኢንተርኮኔክት አድርጋችሁ ነበር ከፋን ነምበራችሁ ጋር። ያንን አይዲ ነምበር እንዴት ኢንተርኮኔክት ያደረግነውን ማስተካከል እንችላለን የሚለውንና እንዴት እንደ አዲስ ሬጂስተር እናደርጋለን የሚለውን አብረን የምናይ ይሆናል። አዲስ የሆናችሁ እንደ ሁልጊዜውም ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ አድርጋችሁ ሼር አድርጋችሁ ላልሰሙ እንድታሰሙ ጋብዛችኋለሁ። አብረንን ቆይ። ሰብስክራይብ አድርጉ። ሌትስ ጎ። ስክሪኑ ላይ እንደምትመለከቱት ይሄኛው የጤና ሚኒስቴር ፕሮፌሽንሲ ላይሰንሸሪ ኤግዛም ሳይት ነው። ክላችሁ ሊንክ ገብታችሁ እንደዚህ አይነት ኢንተርፌስ ታገኛላችሁ። በመቀጠል ከዚህ በፊት ሬጂስተር አድርጋችሁ የምታውቁና ሁለተኛ ኦር ሶስተኛ ጊዜ ለምትፈተኑ ተማሪዎች ፋይዳ ፋን ነምበርና ፓስወርድ ስክሪኑ ላይ ትመለከታላችሁ እና ይሄንን ስክሪኑ ላይ የምትመለከቱትን በፒዲኤፍ የተሰጣችሁ አለ ከስማችሁ አጠገብ ፋይዳ ፋን ነምበራችሁን አስገብታችሁ ፓስወርዳችሁን ከስማችሁ አጠገብ በፒዲኤፍ ተልኮላችኋል እና እሱም በመመልከት አስገብታችሁ ኮንቲኒው አድርጋችሁ ሬጂስተር ማድረግ ትችላላችሁ ማለት ነው። አዳዲሶቻችሁ እና ልክ እንደኛ አዲስ ተፈታኞች ሲኦሲ ለመፈተን የተዘጋጃችሁ ተማሪዎች ደግሞ ከስር እንደምትመለከቱት እዚች ጋር ስክሪኑ ላይ እንደምትመለከቱት ሊንክ ፋይዳ ነምበር የሚል ታገኛላችሁ። እሱን ሊንክ ፋይዳ ነምበር የሚለውን ትነካላችሁ። አይዲ ነምበራችሁ ትናንትና 952 ላይ በስልክ ቁጥራችሁ የተላከላችሁ ልጆች አንዳንዶቻችሁ አንድ ተልኮላችኋል፣ አንዳንዶቻችሁ ደግሞ ሁለት ተልኮላችኋል። ሁለት የተላከላችሁ ልጆች የመጀመሪያውን አይዲ ነምበር አስገብታችሁ ፋይዳ ፋን ነምበራችሁን ስታስገቡ ኢንተርኮኔክት አድርጋችሁ የሌላ ሰው የራሳችሁን ስም አስገብቶ የአባትና የአያት ስም የሌላ ሰውን አስገብቶ ተቸግራችኋል። ማድረግ ያለባችሁ የመጀመሪያውን ሚሴጅ ትታችሁ የሁለተኛውን ሚሴጅ አይዲ ነምበር አስገብታችሁ ፋን ነምበራችሁን አስገብታችሁ ነው ኢንተርኮኔክት ማድረግ ያለባችሁ። ነገር ግን ያንን የመጀመሪያውን አስገብታችሁ ፋን ነምበር አስገብታችሁ ኢንተርኮኔክት አድርጋችሁ የተሳሳታችሁ ልጆች ግን አንድ መፍትሄ አለ። ከዚህ ቀደም እንደተገለጸው የኛ ሲኒየር የሆኑ ተማሪዎች እንዴት አድርገው ከዚህ በፊት እንደዚህ አይነት ፕሮብለም አጋጥሟቸው እንዴት ሶልቭ እንዳደረጉ አሳያችኋለሁ። በመጀመሪያ አይዲ ነምበራችሁን ሁለተኛ ጊዜ የተላከላችሁን አይዲ ነምበር ካስገባችሁ በኋላ ፋን ነምበር መጀመሪያ አስገብታችሁ ኢንተርኮኔክት ስላደረጋችሁ ፋን ነምበር ትታችሁ በጀርባ በኩል ፊን FIN ነምበር አለ። እሱን አስገብታችሁ ኮንቲኒው ትላላችሁ ማለት ነው። በመቀጠል ያለውን ፕሮሰስ እዛው በሚቀጥለው ኦፕሽን ላይ ኦር በሚቀጥለው ኢንተርፌስ ላይ ታያላችሁ። ሊንክ ፋይዳ ነምበር ከነካችሁ በኋላ ጤና ሚኒስቴር ትናንትና ሁለት አይዲ ነምበር ለእያንዳንዳችሁ ልኮ ነበር። አንድ ለተላከላችሁ የራሳችሁ ስለሆነ ቀላሉ እዚች ጋር HPLE አይዲ ነምበር የሚለው ላይ ታስገባላችሁ። በመቀጠል ፋን ነምበራችሁን ኦር ናሽናል አይዲያችሁን ፋን ነምበር ቁጥር 16 ዲጂት እዚች ጋር ታስገባላችሁ። በመቀጠል እዚህ ጋር ካስገባችሁ በኋላ ኮንቲኒው ብላችሁ የሚመጣላችሁ የመታወቂያችሁ ፉል ዶክመንት ኦር ፉል ኢንፎርሜሽን ይመጣላችኋል። በመቀጠል እሱን አይታችሁ ትክክል መሆኑን አረጋግጣችሁ በድጋሚ ኮንቲኒው ትሉና ዶክመንታችሁን የዲግሪ ቴምፖረሪ እና ናሽናል አይዲ ፍሮንት ኤንድ ባክ በጀርባ የሚያስፈልገው አውተንቲኬሽን ኦር ፕሮፊሸንሲ ያሰራችሁ ተማሪዎች ያንን ፕሮፊሸንሲ እንዲገባ ስለሚፈለግ ነው። ያለበለዛ ደግሞ ፕሮፊሸንሲው ግዴታ አይደለም። በፊት ለፊት ኦር ፍሮንት ብቻ ስካን አድርጋችሁ በፒዲኤፍ አድርጋችሁ ማስገባት ይጠበቅባችኋል። በመቀጠል ደግሞ እሱን አስገብታችሁ ስትጨርሱ ደግሞ ወደ አይዲ ነምበራችሁን ፍሮንት ኤንድ ባክ ስካን አድርጋችሁ በፒዲኤፍ አድርጋችሁ ማስገባት ይኖርባችኋል። ከዛን ዊዝን 72 hours ኢን ፕሮግረስ ይላችሁና ዊዝን አይ ቲንክ እኔ የተላከልኝ ሰክሰስፉል ያለልኝ በአንድ ሰዓት ውስጥ ነው። በአንድ ሰዓት ውስጥ እነሱ ቼክ አድርገው ሰክሰስፉል ይሏችኋል። በመቀጠል ዊዝን 72 hours ከፕሮግረስ በኋላ ደግሞ በሁለተኛው ቀን አይ ቲንክ በሁለተኛው ቀን መሰለኝ
ዩኒቨርሲቲ ኦር ሳይት መረጣ ኤግዛሚኔሽን ሳይት መረጣ አፕላይ ኦር አክቲቭ ይሆናል። አፕላይ ማድረግ ትችላላችሁ አክቲቭ በሚሆንበት ሰዓት እና ያሁን አክቲቭ ስላልሆነ ከ72 ሰዓት በኋላ ወይም ከ3 ቀን በኋላ አክቲቭ ስለሚሆን ቶሎ ብላችሁ የምትመርጡበትን ዩኒቨርሲቲ የት እንደምትፈተኑ መርጣችሁ አፕላይ ማድረግ ይኖርባችኋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቴንኪዩ